ሰላም ጤና ይስጥልኝ። እንደምን አላችሁ? ዛሬ ደግሞ ያው እንግዲህ አዲሱ ትውልድ ተጭበርብሯል የሚል አይዲያ ይዤ ነው የመጣሁት። አዲሱ ትውልድ ተጭበርብሯል፣ ክርስቲያኖች ተጭበርብረናል፣ የተነገረንና እውነቱ ይለያያል የሚል ነገር ነው ይዤላችሁ የመጣሁት። ይህን ርዕስ ላወራ ያስቻለኝ መፍትሄ ስራ የሚባሉ ነገሮችን በብዛት አስተውላችሁ ከሆነ ከኛ አባቶችም ይሁን በአጥማቂዎቹ በኩል በተደጋጋሚ ሲወራ ሰምታችሁ ከሆነ መፍትሄ ስራ ይልክ የጥንቆላ አጋንንት የሚጠሩበትና አጋንንት የሚነግሱበት ተደርጎ ሲወራ ትሰማላችሁ። ነገር ግን እንደዛ ነው። መፍትሄ ስራ ማለት አሁን ወጣቱ ትውልድም ሆነ በየምናምኑ እየተንከራተተ ያለው መተት ተሰራብኝ፣ እንደዚህ ሆነብኝ፣ እድል የተወሰደ እንደዚህ ሆንኩ ለሚሉት ፍጹም አስተማማኝ የሆነ ጸሎት እንደሆነ ስንቶቻችሁ ታውቃላችሁ? እውነቱን ለመናገር መፍትሄ ስራዬን የሚያክል በፍጹም ይሄ ነው የሚባል ጸሎት ሊኖርስ እንደማይችል ስንቶቻችሁ ታውቃላችሁ? በጣም ነው የሚገርማችሁ። በጣም ህቡ ስሞች ይካተቱበታል። በጣም የፈጣሪ ከነመኑ በዚህ ምድር ላይ መጥቶ ለሰው ልጆች ፍርድና ቅንነት እንዲሰጥ የሚለምንና የሚጠይቅ ጸሎት ቢኖር ብቸኛው መፍትሄ ስራዬ ነው። መፍትሄ ስራዬ ለምንድን ነው ለእኛ ያልተነገረን ያላችሁ እንደሆነ በቤታችሁ ትፈወሳላችሁ፣ በቤታችሁ ትድናላችሁ፣ በቤታችሁ ሶሉሽኑን ታገኙታላችሁ። ስለዚህም ማንም ሰው ይህንን እንድታውቁ አይነግራችሁ። ምክንያቱም ሐኪም ቤት ተከፍቶ በሽተኛ እስካልመጣ ድረስ ሐኪም ቤቱ ይዘጋል። ሰዎች በቤታቸው መታከም ከቻሉና በቤታቸው ሊድኑ ከቻሉ ሐኪም ቤቶች ይዘጋሉ። ወንጀለኞች ከሌሉ ፖሊስ ጣቢያ ይዘጋል አይደለ እንዴ? ፍርድ ቤቶችም ይዘጋሉ። ልክ እንደዚሁ ማለት ነው። በሽተኞች እንዲበራከቱና የሚለምኑ አሜን 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 እግዚኦ የሚሉ ሰዎች እንዲበዙ ስለሚፈለግ ነው መፍትሄ ስራ የሚባለውን የጸሎት መጽሐፍት ፍጹም እንዲወገዝ በቤተ ክርስቲያን የተደረገው። ቀጥያ አነብላችኋለሁ እንዴት አይነት ጸሎት እንደሆነ። ምንም የግዕዝ ባለቤት ባልሆን በአነባበብ ላይ ምናልባት ኤረሮች ካሉ ያው የጥንት ብራና ስለሆነ ቀስ ብዬ ላነብላችሁ ሞክራለሁ። ስህተቶችም ካሉ እንድታረሙት ወዳለሁ። ነገር ግን ለእናንተ ማሳየት የምፈልገው መፍትሄ ስራ የሚባለው ችግር በእውነት የእኛን ችግር ሙሉ በሙሉ ሊፈታ እንደሚችል አስባችሁ ታውቃላችሁ? በፍጹም ካሉን የጸሎት መጽሐፍት አሁን ገበያ ላይ ካሉት መጽሐፍቶች ሁሉ በጣም እጅግ በጣም በብዙ እጥፍ የተሻለው መፍትሄ ስራ እንደሆነ ስንቶቻችሁ ታውቃላችሁ? ለተሰራባችሁ፣ ለተደረገባችሁ፣ ለደከማችሁበት፣ ለታመማችሁበት፣ ለቆሰላችሁበት፣ ሞራላችሁ ለተነካበት ነገር ሁሉ ፍጹም መፍትሄ ሊሆን የሚችል ጸሎት እንደሆነ ስንቶቻችሁ ታውቃላችሁ? ተሸውደናል ነው የምላችሁ። እኛ የዚህ ዘመን በ21ኛው ክፍለ ዘመን ያለን ክርስቲያኖች ተሸውደናል። ክርስቲያኖች ብቻ አይደለም፣ በነገራችን ላይ ብዙ ሃይማኖቶች ከስር የተያያዘ ነገር አላቸው። ነገር ግን ፍጹም መድኃኒት የሆኑትን መፍትሄ የሆኑትን ነገሮች ቆርጠው አውጥተው ሃይማኖቱንና ፍርሃቱን ብቻ ያስተምሯቸዋል። ዩቲዩብ ላይ የሚሸቅሉትን የአጥማቂዎቹን ቤተሰብ ያያችሁ እንደሆነ እጅግ በጣም ድህነት ነክ የሆኑ ነገሮች በጣም ጽድቅ እንደሆነ ይነግራቸዋል። ባለጸግነትን፣ ስኬትን፣ ቀና ብሎ መሄድን ደግሞ ከአጋንንት እንደሆነ ያስተምሯቸዋል። ምክንያቱም ለእናንተ የአጋንንቱን ስራ እየነገሩ እነሱ በአጋንንት ይጠቀሙባቸዋል። ምክንያቱም የእግዚአብሔርን መንግስት ከመንገርና አዳኝነቱን ከማስተማር ይልቅ ፍርሃቱን በእናንተ ውስጥ ሲያነግሱ ህዝቡ ለማኝ፣ ፈሪና አጎብዳጅ ይሆናል። የሚፈራ ትውልድ ደግሞ መብቱን አይጠይቅም። የሚፈራ ትውልድ ቀና ብሎ አይሄድም። ስለዚህም የተሰበረ ትውልድ ማፍራት የግድ ሊነግሯችሁና ሊያስተምሯችሁ የተፈለገው የእግዚአብሔርን ማዳንና ተስፋውን ሳይሆን የአጋንንትን ኃይልና በእኛ ላይ ስላላቸው ክፉ አሰራር ብቻ ነው። መፍትሄ የሆኑ ነገሮችን በፍጹም አይነግሯችሁም። ምናልባት አስተውላችሁ ከሆነ ብዙዎች ይጠይቁኛል። ይነግርህና መፍትሄውን አይነግርህም። ጾም፣ ጸልይ፣ ስገድ ይልሃል። እንዴት አይነት ጸሎት፣ እንዴት አይነት ምግብ? ለምሳሌ ሆዱን የታመመ ሰውዬ መቼም ለራሱ አይጸልይም ወይም ለራስ ምታት አይጸልይም። ጨጓራውን የታመመ መፍትሄ ወይም ስራ የተሰራበት ሰውዬ ለምን አይነት ጸሎት ይጸልይ? አይነግሩትም። መቁጠሪያውን ግዛ ነው የሚሉት። ምክንያቱም እናንተ ሱቆች ናችሁ፣ እናንተ መጠቀሚያዎች ናችሁ። ዋናውና ለእናንተ ላሳስብ የፈለግኩት ነገር ማየት ያለባችሁን ነገር በሙሉ እንድታነቡ ነው። ወጣቶች ናችሁ፣ እየተማራችሁ ናችሁ። የተማረ ሰው እንዴት ነው ይሄንን ነገር አታደርግ ሲባል ለምን ብሎ የማይጠይቀው?
ለምንድን ነው ይሄ ነገር የተከለከለው ብሎ ሊመረመርና ሊጠይቅ ያልቻለበት ምክንያት ምንድን ነው? ማን ነው ይህንን ቀንበር የጫነብን? ማን ነው አጎብዳጅ ያደረገን? እርግጥ ነው በረጅም ጊዜ የተሰራብን ነገር እንደሆነ ይሰማኛል። ይሄ ብቻ አይደለም። አሁን በተከታታይ ልለቅላችሁ የምወዳቸው ነገሮች አሉ። ከእንግዲህ በኋላ ዩቲዩብ ላይ ስለምሰራ እየገባችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ለማየት ሞክሩ። ቢያንስ እኔንም ይጠቅመኛል ከእናንተ ኪሳራ ስለሌለው። ወደ ቻፕተራችን እንመለስ። ወደ ቻፕተራችን በተከታታይ ልክላችኋለሁ። አንገት ላይ ስለሚደረጉ ክታቦች ለምሳሌ ስንቶቻችሁ ታውቃላችሁ? ስንቶቻችሁ ታውቃላችሁ ሙሉ በሙሉ መፍትሄ ስራ እንደሆኑ? አንገት ላይ የሚደረጉ ክታቦች ሙሉ በሙሉ በሚባል ደረጃ አሁን የማነብላችሁን የሚመስል መፍትሄ ስራ እንደሆነ ስንቶቻችሁ ታውቃላችሁ? ነገር ግን ለእኛ የተነገረን ምንድን ነው? ለእኛ የተነገረን ምንድን ነው ያላችሁ እንደሆነ የሰይጣን መንፈስ እንደሆነ ቀጥታ ነው ወስደው የፈጣሪን ህቡ ሰዎች ወስደው እሳት ውስጥ የሚጨምሩ። ምክንያቱም ያ አንገታችሁ ላይ ያደረጋችሁት ፍጹም ለእናንተ ፈውስ ነበር። ብዙ ጊዜ ኦንላይን ላይ ወጥቼ ሳወራ ሰምታችሁ ይሆናል። ሊቭ ላይ አንድም አጥማቂ ያንን አንገት ላይ የሚያነሳውን ክታብ ከፍቶ ውስጥ ያንበበላችሁ መፍትሄ ነው። በፈጣሪ ስም እየተባለ የሚጸለይ ጸሎት ነው። እስቲ ለማንኛውም የቆየ ብርሃንና መጽሐፍ ስለሆነ ስለ አነባበብ ይቅርታ። እስቲ ስሙትና ዳኝነቱን እናንተ ስጡ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ፍትሐ ሥራየ አይነ ብእሲ ወብእሲት አድህን ይበለከ ኢየሱስ ክርስቶስ በ77 ነገሥታት፣ በ77 ጳጳሳት፣ በ77 ቀሳውስት፣ በ77 ዲያቆናት፣ በ77 መነኮሳት፣ በ77 ታቦታት፣ በ77 ደቂቀ ሕፃናት፣ በ77 አይነ ሰብእ፣ በ77 ቅዱሳን፣ በ77 ትሩያን፣ በ77 ሄራን፣ በ77 የዋሃን፣ በ77 ትጉሳን፣ በ77 ንጹሐን ፍትሐ ሥራየ አይነ ብእሲ ወብእሲት ወመሰሪያን አድህን ይበለከ ኢየሱስ ክርስቶስ ለገብርከ ስማችሁን ለአመትከ ስማችሁን ታስገባላችሁ። በአርባዕቱ ሰማያት በምዕት ወአርባ መባረክት በምዕት ወአርባ ነፋሳት በምዕተ ወአርባ ቅዱሳት በምዕት ወአርባ ሌሊት በምዕት ወአርባ ከዋክብት በምዕት ወአርባ መላእክት በምዕት ወአርባ ሰማያት በምዕት ወአርባ እንስሳት በምዕት ወአርባ ርቱዓነ ሃይማኖት አፍላን ማየ ሕይወት ፍትሐ ሥራየ አይነ ብእሲ ወብእሲት ፍትሐ ሥራየ ባሪያ ወእከሌ። ያው እነዚህ ጋር የቆዩ ስሞችን ስለሚጠራ በዛ መንገድ ላልጠራው ነው። እና አድህን ይቤለከ ኢየሱስ ክርስቶስ ለገብርከ ወይም ለአመትከ እገሌ ወይም እከሊት በ10,000 አእላፋት ጠፈሩ ለእግዚአብሔር በ10,000 አእላፋት ጠፈሩ መብረቁ እሳት መንበሩ ለእግዚአብሔር ሥራየ አይነ ሰብእ አድህን ይቤለከ ኢየሱስ ክርስቶስ በሰለስተ ኪዳነ ሰማይ በሰለስተ መሳክወ ፀሐይ በሰለስተ ምዕራበ ፀሐይ በሰለስተ ሙጻአ ፀሐይ በሰለስተ መሳክወ ማይ በሰለስተ ማዕድወ ፀሐይ በ30 ሀራ ሰማይ ስርግዋነ በ10 ወክሌቱ ነገደ መላእክት በ10 አምስቱ ነቢያት በ10 ወክሌቱ ሐዋርያት በሰለስተ ምዕት 18 ርቱዓነ ሃይማኖት በ99 ነገደ መላእክት በእልፍ አላፋት ወትልፊት አላፋት መላእክት ፍትሐ ሥራየ አይነ ሰብእ አድህን ይቤለከ ኢየሱስ ክርስቶስ ለገብርከ እከሌ በአርባዕቱ ማዕዘነ ምድረ ሰማይ በአርባዕቱ አርእስተ መላእክተ ፀሐይ በአርባዕቱ አውታረ ፀሐይ በአርባዕቱ መንገለ ሰማይ በአርባዕቱ ማዕዘነ ምድር እግዚእ ሰማይ በአርባዕቱ እሳተ አርእስተ እሳት በአርባዕቱ አናቅጸ ፀሐይ ለእግዚአብሔር በአርባዕቱ ነፋሳት በአርባዕቱ አእላፋት ትእዛዘ መላእክት በአርባዕቱ አፍላጋት በአርባዕቱ ሰማያት ዘአኀው ኤልያስ ወአዳም ወመስዋእተ ምስጢረ መናሰግተ በአርባዕቱ ሊቃነ ጳጳሳት በአርባዕቱ ወንጌላውያን በአርባዕቱ እንስሳት በእስራ ወአርባዕቱ ካህናተ ሰማይ ሥራየ አይነ ሰብእ አድህን ይቤለከ ኢየሱስ ክርስቶስ ለገብርከ ወይም ለአመትከ እከሊት እያለ ይቀጥላል። ዳኝነቱን እናንተ ስጡ። ፈውሱ በእጃችሁ ነው። ተፈወሱ። ዊዝደም ኦፍ ሰለሞን ነኝ። ስርማሹ ቅጠል በጣሹ